ስትራቴጂክ ዘርፎች ላይ ለይቶ መስራት ብቻ ሳይሆን በዚህ ጉዳይ ላይ እኔ ሀገር ካላመረትክ ታሪፍ ጨምርብሃል፣ እኔ ሀገር ማምረት አለብህ፣ ወይም ደግሞ አንተ ሀገር የሚመረት ከሆነ ሮ ማቴሪያል አልልክልህ አልሰጥህም፣ ምክንያቱም አንተ እያመረትክ ስለሆነ። ስትራቴጂክ ሲባል እንደ ቺፕስ ለምሳሌ ያሉትን ማለት ነው። ወይም በራስ ማምረት ወይም ሮ ማቴሪያል ወደ አንተ እንዳይደርስ ማድረግ መንግስታት ይሁነኝ ብለው አስበው አቅደው በይፋ እየተናገሩ የሚሰሩት ትሬንድ ሆኗል። ኢንቨስትመንት መሳብ፣ እኔ ሀገር ካመረትክ ይሄን ያን ልክልሃለሁ፣ እኔ ሀገር ማታመርት ከሆነ ግን ያንተ ምርት አታስገባም እኔ ጋር በግልጽ የሚታይ ነው። በትላልቆቹ ለምን ኢንቨስትመንት መሳብ የመንግስት ኢንተርቬንሽን ይፈልጋል። ስትራቴጂክ ዘርፎች ለይቶ ለመቆጣጠር ለምሳሌ ቲክቶክን ልግዛ ጭቅጭቅ ምን አመጣው? መንግስት እዚህ ውስጥ ምን አገባው? የግል ጉዳይ ከሆነ የዳታ ጉዳይ ነው። ዳታ ደግሞ ቀደም ብያለሁ፣ ልክ እንደ ቺፕሱ በ4.0 የኢንዱስትሪ አንድ አንኳር ነው። ዳታን ካልተቆጣጠርክ፣ ቺፕስን ካልተቆጣጠርክ በ4.0 ውስጥ ቦታ የለም እና መንግስታት ኢንቮልቭ ያደርጋሉ። ልግዛ አይሉም እኮ የኔ ሰው፣ የኔ ዜጋ፣ የኔ ሀገር ኩባንያ እንዲገዛው ብለው ኢንተርቪን ያደርጋሉ። ሮ ማቴሪያል ሬር ሚነራልስ ምንላቸውን ለመቆጣጠር ያሉበትን ቦታ ለመያዝ ሽሚያ የለም።